እስቲ የመኪና ፍሬቻ ባይክ ሲግናል ላይት የሚል አለ ከመኪናም ሊሆን ይችላል ኤኒዌይ እነዚህ የፍሬቻ ብርሃን ለመስራት ምን ያስፈልጋል 55 ታይመር just to switch current and off on flash LED or LEDs or DC lamp ላይ on off እንዲያደርግልን እንጠቀማለን ማለት ነው and the flashing rate is set by the resistor and capacitor anyway ማለት on off የሚሆኑበት ፍጥነት ማለት ነው የፍሬቻ ብርሃኑን በብልጭ ድርግም የሚልበት ወይም ብርሃኑ የሚሰጥበት ሬቱ is dependent on resistance and capacitor right so and sliding switch መኪናም ከሆነ ዳሽቦርድ አካባቢ እናገኘዋለን or ባጃጅም ከሆነ እንደዚሁ ዳሽቦርድ አካባቢ ሞተር ከሆነ እጁ አካባቢ ይኖራል ማለት ነው so ስላይድ የሚያደርገው ስዊች ኦን ኦፍ በማድረግ ኤልኢዲዎቹ ፍላሽ እንዲያደርግ ማድረግ ይቻላል ማለት ነው ስለዚህ የባይክ ወይም የመኪና ቢሆን የፍሬቻ ብርሃን ለመስራት የሚያስፈልጉ እቃዎች 55 ታይመር ስዊች ያስፈልጋል 100 ኦህም ሬዚስተር ይፈልጋል 10 ኬ ሬዚስተር 100 ኬ ሬዚስተር 4.7 ማይክሮፋራድ 8 LEDs right ለቀኝና ለግራ አራት ኤልኢዲዎች ሊያስፈልጉ ይችላል ወይም ሁለት DC 5 ቮልት DC ላምፖች ያስፈልጋሉ ማለት ነው ቀጥለው ደግሞ ባትሪ 12 ቮልት ወይም 24 ቮልት የመኪና ሊሆን ይችላል የባጃጅ ሊሆን ይችላል እነዚህ ባትሪ ያስፈልጋል ከዛ ደግሞ ከእንትን ውስጥ የሚያስፈልገው ፊውዝ ግድ ነው ፊውዝ ያስፈልጋል ማለት ነው ስለዚህ እነዚህን ሰርኪት ምን ይመስላል ወይም ኮንስትራክት ወይ ቢልድ ለማድረግ ምን ያስፈልጋል ብትሉ ወይም ሰርኪቱ ምን ይመስላል ብትሉ let's say this circuit right so ሰርኪቱን እንዴት አሬንጅ ተደረገ ወይ እንዴት ኮንስትራክት ተደረገ የሚለው ለማየት ያክል ባትሪ ያስፈልጋል ከባትሪ ገመድ ያስፈልጋል ፌዝ እና ፖዚቲቭ እና ኔጌቲቭ የሆነ ማለት ነው በፖዚቲቭ ገመድ በኩል ፊውዝ ያስፈልጋል ከፊውዙ ቀጥታ ደግሞ እነዚህ ኤልኢዲዎቹ 5 ቮልት ምናምን ስለሆኑ ቀጥታ መመልከት ይችላልላችሁ 12 ቮልት ነው 5 ቮልት ላምፕ ወይ ያስፈልጋል ይችላል ወይስ ኤልኢዲዎቹን ያስፈልጋል 5 ቮልት ላይ ነው ኦፕሬት የሚያደርጉት ስለዚህ ምን ያስፈልጋል ሬጉሌተር 12 ቮልትን ወስዶት 5 ቮልት የሚያወጣ ሬጉሌተር ያስፈልጋል አሁን ፍላሽ እንዲሆን እነዚህ በ1 ሰከንድ ወይም በ2 ሰከንድ ፍላሽ እንዲያደርግ ደግሞ 55 ታይመር ይፈልጋል አሬንጅመንቱ ስቴብል ማልቲ ቫይብሬተር ሞድ ነው ያለው R2 10K የሆነ R1 100K ካፓሲተር 4.7 ምናምን ሶ ፊውዙ ለምን አስፈልገ ፊውዙ በብዛት ሰርኪቱ ሾርት ቢሆን ባትሪ ዴድ እንዳይሆን ወይ ባትሪ ወይ ሙስጡ ኢሳት እንዳይነደበት የሚያገለግለው ራሱ እንትን ሳይሆን የሚቃጠል ማለት ነው ሶ ሰርኪቱ ሙሉ ይሄን ይመስላል ራይት እነዚህ ግራውንዶቹ ምንድናቸው የባትሪ ኔጌቲቭ ላይን ማለት ነው ስለዚህ ፖዚቲቭ ላይኑ ከፊውዝ ከዛ ሬጉሌተር ምናምን ይመጣል ከዛ ግራውንድ ጋር የባትሪ ኔጌቲቭ ይታሰራል ሁሉ እነዚህ ከባትሪ ኔጌቲቭ ጋር የሚታሰሩ ናቸው ማለት ነው እነዚህ አንድ ጂኤንዲ ያለበት ማለት ነው ሁሉም ከባትሪ ግራውንድ ጋር የሚታሰሩ ናቸው ሶ ሰርኪቱ ይሄን ይመስላል ቼክ ማድረግ ትችላላችሁ ሌላ ጊዜ ሶ this is simple circuit you can practice or you can work for or you can use it for bike signal right